ቻይናዎች ከኔ ጋር የሚተዋወቁ ብዙ አሉ። ክላስ የሚያገናኘን ማለት ነው። what is gorilla face coming ቦሌ saying ይላል። ብዙ ነገር በውስጥ ነግሮኛል። ፈረንጆች ማለት ነው። ኢትዮጵያን እንወዳታለን፣ የታሪክ ሀገር ናት፣ ልንጎበኝ እንመጣለን። ግን አንዳንድ ኩምኪዎች እዛ ቦሌ እየቆሙ ብር ይለምኑናል ስላሉ በእናት የኢትዮጵያ መንግስት አብይዬ እያየከኝ ነው አውቃለሁ። ጆይን ስታደርግ አይቻለሁ። በእናት ልመና ከኢትዮጵያ እንዲጠፋ አድርግልን። የተጎዳ ይጎዳ። ለምን አባቴ አይሆንም? የተጎዳ ይጎዳ። ማንም ዝም ብሎ ፎጣ ለብሶ ምን ቁምጥና ከሆነ ችግር የለውም እኮ ኢትስ ኦኬ ካላህ ነው። ፕሊዝ ዶክተር አብይ ለማኞችን አንድ በልልን። ካልሆነ የኢትዮጵያ ብሔር ብሔረሰቦች እናንተ ውስጥ ከሌላ ክልል እየመጣ የሚለምነው ለማኝ አናታናቱን አትበለው። ሮኬት ወይ ደግሞ አንድ ቀን አላህ ይተውልኝ አገር ቤት እያለው አንዱ ሰውዬ እኛ ክልል ኦሮሚያ ክልል ማለት ነው መጣ። ኦሮሚያ ክልል መጥቶ ፎጣ እንደዚህ ያደረገ ወላሂ እውነቴን ነው የምላችሁ፣ የኔ ጓደኞች ሁሉም ያውቃሉ። ፎጣ እንደዚህ አድርጎ ቦቲ ለብሶ ምን ሆኖ አባቴ አልኩት። ትልቅ ሰው ነው እኮ አስተግፍሩላህ አላዚም። ምን ሆኖ አባቴ አልኳቸው። ወገቤ ተበጥሶ ኩምታል እየተሸከምኩ የተገነው ኩምታል ተሸከሙ። እዚህ ተሸካሚዎችን እኮ ሾፌር ነኝ አውቃለሁ አልኩ። ሾፌር ነኝ አውቃለሁ። የት ሰፈር ነው ኩምታል የምትሸከሙ ስለው አይ አገር ላይ ነው ሌላ ቦታ አለኝ። አሁን ወገቤ ተሰብሮ ነው አልኩት። አዎ እሺ ላሳክሞት ስለው አይ ሕክምናውንማ ጀምሬዋለሁ ማሳከሚያ ካለ ስጠኝ። እሺ ብዬ ሮኬት ትልቁን ገዛው። ሮኬት የረመዳን ማለት ነው። አመናችሁም አላመናችሁም ድፍን ጓደኞቼ ያውቃሉ። አሁን ካዩ ይሰማሉ። ከዛ ሮኬት አስይዤ ቀስ ብዬ ጫማ ውስጥ ሎክቼ ጫማ ውስጥ አስገብቼለት ዞር አልኩ። ሕክምና ነው የፈለገው እሱ እያለ ሮኬቱ ከጫማ ውስጥ ቦቲ አጭር ቦቲ የለበሰው ቷሲል ማለት ነው። ኃይሌ ገብረስላሴ እንደዛ ቀጠላ ወገቡ እንደዚህ የነበረ ወገቡ ማለት ነው። ቀጠለ ነው ማለት ነው። ኃይሌ ገብረስላሴ አይደርሰውም አልኩ። በለው ያዘው እንደዚህ ማድረግ አለባቸው። እውነቴን ነው የምላችሁ። ሮኬት ግዙ። ወላሂ እውነቴን ነው። ይሄን ነገር ያደረገ የመጀመሪያ ሰው 50,000 ብር ሽልማት አለው ከኔ። ይሄን ነገር አድርጎ ይሄን ነገር ያደረገ ሰው ቪዲዮ ቀርጾ የላከልኝ ሰው የኢትዮጵያ 50,000 ብር ተሸላሚ ነው። አሪፍ ቪዲዮ 5 ሰው ሊቀዳ ይችላል፣ 10 ሰው ሊቀዳ ይችላል። ማን እንደሚደረግ ድራማውንም ታውቃላችሁ። ማን ነው ኢትዮጵያ ላይ ለማኙ ታውቃላችሁ። በእናታችሁ እንደዚህ ቪዲዮ ሄደ ምን ትፈልጋለህ ትለዋለህ። ቪዲዮ እየቀረጽክ ማለት ነው። ሰው አቁም። አይ አሞኝ ነው ምናምን ምንድን ነው ያመመህ? ቂጤን ነው ያመመኝ ይላል። ሮኬት ትቀጥልና ወይ ፎጣ ውስጥ አስገባለታለህ። ፎጣው እንደ ሮኬቱ ቷሲል ማለት ነው። እውነቴን ነው። ኃይሌ ገብረስላሴ እንደዚህ አይሮጥም፣ ይሮጣል። ከዛ በኋላ ምን ታደርጋለህ? ያዞ ሌባ ነው ከተማ ታስለቅቃለህ። እንደዚህ ማዝኪንግ መዳን ሙባረክ ታክ yes umato kopiling na goda I'm in the life now madam mache ነው ገባሽው? ኧረ በእናታችሁ እዚህ ብትሳደቡ እኔ የሰውን ስም ጠርቼ አልሰደብኩም። በእናታችሁ ውጡልኝ።